እስከዛሬዋ ቀን ድረስ ሌሎች ሰዎች ያንተን የህይወት ራዕይ ስዕል እንዲስሉልህ ፈቅደህ ይህ ነው ብለው ባሰመሩልህ ልክና አቅጣጫ እየተጓዝክ እያለ ስልችት አድርጎና ደስታህን ሙጥጥ አድርጎ ወስዶት ይሄ ነገር ልክ አይደለም፣ ለምንድን ነው ይህንን ማደርገው ብለህ ጠይቀህ ታውቃለህ? መልሱና ምክንያቱ የራስህ ያልሆነን የህይወት ራዕይ በልብህ ስለያዝክና ያንተ ያልሆነው ራዕይ ላይ ጊዜህን እያባከንክ ስላለ ነው። ያንተ የህይወት ጉዞ መጻፍ ያለበት በራስህ ሸራና ብሩሽ መሆን ይኖርበታል። ጸጥ ያለ ጊዜ ወስደህ የህይወትህን ብሩሽ አንስተህ ህይወትህ ምን እንደሚመስል በምትፈልገው መንገድ መሳል ጀምር። ይህንኑ ሁልጊዜ ደጋግመው። ደስታህም ስኬትህም ወደ እይታ እንዲመጡ ገና በማለዳ ስትነሳና ቀጣዩን የህይወት ጉዞ ስትጀምር አደርገዋለሁ ብለህ በፍጹም ማንነት በመነሳት ጀምር። የወደፊት ህይወትህን ማራኪ ለማድረግ ተዘጋጅ እንጂ ባለፈው ነገርህ ላይ በመቆየት የማይደገመውን ጊዜህን አታባክን። እንዳንተ ያለ ብርቱ የለምና የሚያቆምህ የለም። የሌላውን ሰው ህልም መኖር አቁም።